ክብር ለኢየሱስ ይሁን። በዓለም ዙሪያ ያላችሁ ቅዱሳን አንድ መልእክት ይዤ መጥቻለሁ። ፕሮፌት ማቲ ነኝ። አሁን በዚህ ቃል እግዚአብሔር ለብዙ ሰዎች የምታይ ታምራት እንደሚሰራ አምናለሁ። አንተ ይህንን መልእክት የምታዳምጡ የአገሬ ልጆች ለአንድ 20 ሰው 30 ሰው ሼር ኮፒ ሊንክ አድርጉ። አንደኛ ሳሙኤል ምዕራፍ 18 ቁጥር 11 ላይ እንደሚል ቃል አለ። ኢየሱስ ጌታ ነው። በነጋውም ሳኦልን ክፉ መንፈስ ከእግዚአብሔር ዘንድ ያዘው፣ በቤቱም ውስጥ ትንቢት ተናገረ። ዳዊትም በየቀኑ ያደርግ እንደነበረው በእጁ በገና ይመታ ነበረ። ሳኦልም ጦሩን በእጁ ይዞ ነበረ። ሳኦልም ዳዊትን ከግንቡ ጋር አጣብቄ እመታዋለሁ ብሎ ጦሩን ወረወረ። በጌታ በኢየሱስ ስም ሳኦልም ዳዊትን ከግንቡ ጋር አጣብቄ እመታዋለሁ ብሎ ጦሩን ወረወረው። ዳዊትም 2 ጊዜ ከፊቱ ዞር አለ። እግዚአብሔርም ከእርሱ ጋር ስለነበረ ከሳኦል ስለተለየ ሳኦል ዳዊትን ፈራው። ሰምታችሁኛል? በእናንተ ላይ የሚወረወር ጦር በጌታ በኢየሱስ ስም ሳኦል ዳዊትን ከግንቡ ጋር አጣብቄ እገለዋለሁ ብሎ ሲወረውር እግዚአብሔር ዳዊትን ዞር አደረገው። ምክንያቱም እግዚአብሔር ኦሬዲ ከሳኦል ተለይቷል። እግዚአብሔር ወደ ዳዊት ፊቱን አዙሯል። ምናልባት የምትጨነቁ የምትሰቃዩ፣ ሰልፍ በዛብኝ፣ ወጀብ በዛብኝ፣ ተስፋ ቆርጬ ያለው አገልግሎት ያቆማለሁ የምትሉ ሰዎች በእርግጠኝነት አንድ ነገር ነግራችኋለሁ። ሳኦል አጠገባችሁ አለ። የእግዚአብሔር ተስፋ የጨለመበት ሳኦል፣ ከጸጋው የራቀው ሳኦል፣ ህልውናን ያጣው ሳኦል፣ እግዚአብሔር አብሮ መውጣትን ያቆመው ሳኦል አጠገባችሁ ስላለ ነው። እነዚህ እነ ሳኦል ዛሬም ዙሪያችሁን ከበዋል። አይምሯችሁን ተቆጣጥሮ ልባችሁን ተቆጣጥሮ እናንተንም ሊገሉ ጦሩን ቢወረውሩ እግዚአብሔር ከእናንተ ጋር እስከሆነ ድረስ ለሳኦል እጅ አሳልፎ አይሰጥም። ኢየሱስ ጌታ ነው። ያ ሳኦል ዛሬ በየቤተ ክርስቲያኑ አለ። ያ ሳኦል ዛሬ በየጓዳ አለ። ያ ሳኦል ዛሬ በየከተማው አለ። ለምን? የእግዚአብሔር አብሮነት ያለባቸውን ገሎ እሱ ደግሞ ብቻውን ስላለው። ምክንያቱም እግዚአብሔር ከሳኦል ተለይቷል። ወደ ዳዊት እግዚአብሔር ቀርቧል። እግዚአብሔር ደግሞ ከዳዊት ጋር ስለነበረ ሳምቲንግ ሳኦል ፊል አድርጓል። ምንድነው ሳኦል የተረዳው? እግዚአብሔር ከሱ ጋር እንደሌለ አወቀ። ወደ ዳዊት እንደሄደ አወቀ። ስለዚህ ዳዊትን ይፈራ ነበረ። ወንድም እንዲህ ብዬ መልእክት እናገራለሁ። እያስፈራ ትቀጥላለህ። እህት እንዲህ ብዬ መልእክት እናገራለሁ። እያስፈራችሁ ትቀጥላላችሁ። ብቻ